ኢትዮጵያ ውስጥ በየትኛውም መንገድ ህይወት ማሸነፍ እጅግ በጣም ከባድ ነው። መውደቅና አለመውደቅ መሀል ሆናችሁ ትግል ነው እየገጠመን ያለነው። ከባድ ትግል ነው እየገጠመን ያለነውና እጅግ በጣም ያሳዝናል። ምን አይነት ጊዜ ላይ እንደተፈጠርኩኝ እኔ በግሌ ሳስበው ከምንም አይነት አንግል ጥሩ ነገር የማናይበት፣ ጥሩ ነገር የማንሰማበት፣ ሰርተን ህይወት አቺቭ ማድረግ የማንችልበት ከባድ ትግል ላይ ነው ያለነው አሁን ያለን ትውልዶች ማለት ነው። እኔ አሁን የምገኘው ስደት ላይ ነው። ነገር ግን ይሄ ቦታዬ እንዳልሆነ አውቀዋለሁ። ግን ሌላ አማራጭ የለም። ሌላ ምንም አማራጭ ስለሌለ እኔ ያለበት ቦታ ላይ መገኘት የሚፈልጉ በጣም ብዙ ሰዎች እንዳሉ እርግጥ ነው። በነገራችሁ ላይ እኔ ከመጣሁ 2 ወሬ ነው። እረፍት ነበረ። ያን 2 ወር 2 ዓመት ነው የሆነብኝ። የእውነት 2 ዓመት ነው የሆነብኝ። እዚህ ነው የሚሻለው፣ ስደት ነው የሚሻለው። ምን ያህል ፍሪደም ባይኖረን፣ ምን ያህል የፈለግነው ማድረግ ባንችል እንኳን ከኢትዮጵያ በጣም ይሻላል። ግን ደግሞ የሆነ የሚጎልባችሁ ነገር አለ። ምንም ያህል የተስተካከለ ኑሮ ባይሆን ራሱ ያቺ ጎደሏን ሀገሬ ቢሆን የምትል ነገር ይኖራልና በምን አይነት መልኩ ማምለጥ እንደምንችል ይህንን ጊዜ እንዴት ማሳለፍ እንዳለብን እኔ በግሌ ምንም አውቀው ታሪክ የለም። የተማረውም ያልተማረው